በደንብ ስሙኝ። ምዕራፍ 8 ቁጥር 37 ላይ ያነበብነው ሐሳብ እሱ ነው። ኢየሱስ ሲመጣ ሁሉ ይጠብቁት ነበርና ስንቱ ሁሉ ይጠብቁት ነበርና ምን አሉት? ተቀበሉት ይላል። ሃሌሉያ ተቀበሉት። ጌርጌሶን ሲገፋ ኢየሩሳሌም የሚጠብቁ ሰዎች ቆመው እየጠበቁት ነው። የሚፈልጉት ሰዎች ቆመው እየጠበቁት ነው። ከመሽመሽ ይመለሳል እያሉ ብዙ ጥያቄ ያለባቸው፣ ብዙ እንቆቅልሽ ያለባቸው፣ ብዙ ቋጠሮ ያለባቸው ሰዎች የኢየሱስን መምጣት እየናፈቁ ነው። ኢየሱስ ልክ ከታንኳ ወርዶ ኢየሩሳሌም ላይ ሲገባ በጣም ብዙ ሰው ተሰብስቦ እየጠበቀው ነው። ሰዎቹ አቀባበል ሲያደርጉ ሲቀበሉት አንድ ሰው ከመካከላቸው መጥቶ ኢየሱስ እግር ፊት ወይም ጉልበት ላይ ተደፋ ይላል። ያ ሰው ኢያይሮስ ይባላል። ለምን ኢየሱስ እግር ፊት ተደፋ ካላችሁኝ አንድ ሴት ልጅ ነበረች ይላል። 12 ዓመት የሆናት ሴት ልጅ በጠና ታማ ለሞት ቀርባ ነበር ይላል። ኢየሱስ ክርስቶስ እሷን እንዲፈውስ ኢያይሮስ መጥቶ የምኩራብ አለቃ ነው፣ በኢየሱስ እግር ፊት ተደፋ ይላል። ክብር ለኢየሱስ ይሁን። አሜን አሜን አሜን። ኢየሱስ ደግሞ ምኩራብ እየገባም ስለሚያስተምር ያውቀዋል። አሜን። ምኩራብ እየገባ ማስተማር በሰንበት ኢየሱስ የተለመደ ነበር። ታውቃላችሁ እዚሁ መጽሐፍ ላይ ምዕራፍ 13 ቁጥር 10 እዚህ ይላችኋል። በሰንበት አንዲት ሴት ተፈውሳለች እና የተፈወሰችው ምኩራብ ነው። ኢየሱስ ሰንበት ምኩራብ እየገባ ያስተምራል። ምኩራብና ቤተ መቅደስ የተለያየ ነው። ታውቃላችሁ ምኩራብ ቤተ መቅደስ አይደለም። ከቤተ መቅደስ ወጣ ብሎ የተወሰኑ ሰዎች ተሰብስበው የሚያመልኩት የአምልኮ ስፍራ ነው። ቤተ መቅደስ ራሱን የቻለ የአምልኮ ስርዓት አለ። ምኩራብ ግን የተወሰኑ ከአይሁድ የተወጣጡ ሰዎች ተሰብስበው የሚያመልኩት የአምልኮ ስፍራ ነው እና በሰንበት ጌታ ኢየሱስ እየገባ ምኩራብ ያስተምር ነበር። ኢያይሮስ የሚባለው ሰውዬ ደግሞ የምኩራቡ ምንድነው? አለቃ ነው። ስለዚህ ልጄን በጠና ታማለች እባክህን ፈውስልኝ ብሎ በኢየሱስ እግር ፊት ተደፋ ይላል መጽሐፍ ቅዱስ። ኢየሱስ ኢያይሮስን ሪጀክት ማድረግ አልፈለገም፣ መግፋት አልፈለገም። እሺ ብሎ የኢያይሮስን ልጅ ለመፈወስ ወደ ኢያይሮስ ቤት ጉዞ ጀመረ ይላል። ወደ ኢያይሮስ ቤት ሲጓዝ ይላል መጽሐፋችሁ ስታነቡ በጣም ብዙ ሰዎች ያጋፉት ነበረ ይላል። ትንሽ ሰው አይደለም፣ በጣም ብዙ ሰው ከኢየሱስ ጋር እየተጋፋፋ ይሄድ ነበረ ይላል። ሃሌሉያ። ኢየሱስ አንድ ልጅ ለመፈወስ እየሄደ ነው። አንድ ልጅ ከሞት ሊታደግ እየሄደ ነው። አንድ የኢያይሮስ ልጅ እንዳትቀበር እንዳትሞት ሊፈውሳት እየሄደ ነው። አንድ ሰው ለማገልገል እየሄደ ነው። ሻና ማርያማ ሲጮና ኢየሱስ ፍቅር ነው በለዋኔ። አንድ ሰው ለማገልገል የዛችን ሴት ልጅ ታሪክ ለመቀየር ከሞት ለማዳን እየገሰገሰ ያለ ብዙ ህዝብ ግን ተሰብስቦ አብሮት ይሄድ ነበር ይላል። ከዛስ መካከል ግማሹ ለማየት የመጣ ነው፣ ግማሹ ፈውስ ፈልጎ የመጣ ነው ግን እምነት የሌለው ነው፣ ግማሹ ዝም ብሎ የሚያጋፋ ነው። ኢየሱስ ጌታ አሜን አሜን አሜን። እያጋፉት ሲሄዱ ይላል በዛ ከተማ የምትኖር አንዲት ሴት ሃሌሉያ 12 ዓመት ሙሉ ደም ይፈሳት ሴት ከዛ በሽታ ለመፈወስ ገንዘቧን ሁሉ ለባለ መድኃኒቶች ትዳሯን ሁሉ ለባለ ከስራ ማንም ሊፈውሳት ያልተቻላት ሴት ገንዘቧን ለባለ መድኃኒቶች የከሰረች ትዳሯን የከሰረች ምን ማለት መስረት ትዳሯን የከሰረ ማለት ደም ስለሚፈሳት ደም የሚፈሰው ሰው ጋር ደግሞ ባይሁድ ሕግ ሰው መኖር ስለማይችል ባሏ ተለይቷታል ማለት ነው። ትዳሯን ከስራለች በበሽታዋ ምክንያት ገንዘቧን ለሐኪሞች ሁሉ ከስራለች። ያልታከመችበት ሆስፒታል የለም፣ ያልተጠቀመችው መድኃኒት የለም። ማንም ግን ሊፈውሳት አልተቻለም። በዚህ ሁኔታ ተስፋ ቆርጣለች። የመጨረሻዬ ነው ብላለች። በሞትና በህይወት መካከል ነው ያለችው። በዚህ ሁኔታ ውስጥ እያለች አንድ እምነት ውስጧ ገባ። ቼና ማራዲያ ካማማሳባ አሜን 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 አሜን። ቁጭ ብዬ አልሞትም አምናለሁ። አንድ ሰው ያመነ ሰው እጁን ከፍ ያርግ እስቲ። 2018 ድንበር አልፈ ታምናለህ ታምር ይሆናል። ይኸውልህ ሁኔታዎችን ጥሰህ ታምናለህ ታምር ይሆናል። የሚያምን ሰው የማይሸሸግ ጉብኝት ያገኘዋል። ቻና ማርክ አጠገባችሁ ያለው ሰው ጨብጠው እደብቀዋለሁ ብትል በለው ልደብቀው የማትችለው አነጋጋሪ ታምራት ንገረው። በዚህ ዓመት በለው እስቲ ያገኛል በለው።
ያመነ ክብር ይስጥ ለጌታ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አሜን አትሉኝም? እናገራለሁ የሆነ ሰው ላይ ከጥቂት ጊዜ በኋላ በጣም ኃይለኛ ወሬ እየተወራ የሆነ ቦታ ከደረስክ የወሬዎቹ ርዕስ አንተ ትሆናለህ። ቻና ማርካ ማሳ እግዚአብሔር ጎበኛው ሲባል አየው። እግዚአብሔር ፈረደለት ሲባል አየው። እግዚአብሔር ዘንበል አለለት ሲባል አየው። እግዚአብሔር ረዳው ትባያለሽ፣ ትባላለህ። አሜን 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 አሜን። ሊሸሽጉት የማይችሉት ሊደብቁት የማይችሉት ቻማታ ካፓሪያ አስደናቂ ወሬ ባንተ ቤት ይከሰታል። ቁጭ ብላ አንድ ነገር ልቧ ላይ መጣ። እያየው ከመሞት ከነበሽታዬ አንድ ኢየሱስ የሚባል ሰው አለ። ስለሱ ሰምቻለሁ። እንደሚፈውስ ሰምታለች። አሜን። እንደሚያድን ሰምታለች። ታሪክ እንደሚቀይር ሰምታለች። አሜን አሜን አሜን። ቹኮ ፕሮሴካቲያናማ እንኳን የነካቸው የነኩት እንደሚፈወሱ ቼሞሶ ፕራቫኒያማ ሌፕራ እንኳን በእጁ የዳሰሳቸው ልብሱን የዳሰሱ ነፃ እንደሚወጡ ስለ ኢየሱስ ሰምታለች። ካንያማ የሰማችሁ ነገር በልቧ እምነት ፈጠረ። ብራዘር እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ስለ ኢየሱስ የሰማችሁን ያሳየኝ። እንደሚያድን የሰማ፣ እንደሚፈውስ የሰማ፣ ከአመድ እንደሚያነሳ የሰማ፣ ታሪክ እንደሚቀይር የሰማ፣ ብድግ እንደሚያረግ የሰማ፣ እንደሚያከብር የሰማ፣ መነጋገሪያ እንደሚያረግ የሰማ በኢየሱስ ስም ዛሬ ባንተ ህይወት ይደገማል፣ ባንቺ ህይወት ይደገማል። የምሬን እነግራችሁ ስለሆነ ሰው ሰምታችኋል። ከዚህ በፊት የሆነን ሰው ታሪክ እንደተቀየረ የሆነ ሰው ሲመሰክር ሰምታችኋል። ያ ምስክርነት ዛሬ በእናንተ ቤት ይሆናል። አሜን። ሻላቫሪያ ማሳ እቺ ሴት በታሪክ ደረጃ ኢየሱስን ሰምታለች፣ ግን አልተቀላቀለችም ከሰው ጋር። ስለማትቀላቀል ኢየሱስን በአካል አግኝቶ አታውቅም። ምክንያቱም ደሟ የሚፈሰው ለ12 ዓመት ነው። 12 ዓመታት ሙሉ ደም እየፈሰነ የቆየችው። ስለዚህ መቀላቀል አይፈቅድም ህጉ። ስለማይፈቅድ ከሰው ጋር አትቀላቀልም። ኢየሱስን በወሬ ሰማች እንጂ በአካል አግኝቶ አታውቅም። ብታገኘው መንካት አትችልም። ቢኮዝ ተወግራ ትሞታለች። ደም የሚፈሰው ሰው ከሰው ጋር አይቀላቀልም። ከማንም ጋር ተነካክታ አታውቅም። በወሬ ደረጃ ግን የሰማችው ነገር አለ። ኢየሱስ ጌታ ነው። ኢየሱስ ያልፋል ሲባል ሰማች። ከቤቷ በእምነት ተነሳች። ውስጧ የገባው እምነት የመጀመሪያ ተስፋ ቆርጣ ቁጭ ካለችበት ወንበር አስነሳት። ተነሳች፣ ተጉዛ መጣች ወደ ኢየሱስ። ስትመጣ አንድ ቻሌንጅ አለ። ደም እየፈሰሳት፣ ህጉ ደግሞ አይፈቅድም። አይሁዳዊ በኮረጆ ድንጋይ ይዞ ነው የሚዞረው። አንድ እንከን ካገኘብህ በድንጋይ ወግሮ ነው የሚገልህ። በጣም ህጉ ሲሪየስ ነው። ስለዚህ ትልቅ ፈተና ነው በፊቱ ያለው። አሜን 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 አምናለሁ። አሜን አሜን። እንደምንም ብዬ እገባለሁ። የልብሱን ጫፍ እነካለሁ። ልንካው እንጂ እፈወሳል። መንካት ብቻ ልንካ እንጂ ማላፋራ ካታማሳ አሜን አሜን። ከነካች በኋላ ላልፈወስ እችልና በኋላ እወገራለሁ የሚል ሐሳብ በልቧ ላይ የለም። ሴትዮዋ ከነካችው እንደምትፈወስ እርግጠኛ ናት። እንደምንም መንካት ሌቭል ላይ ትድረስ እንጂ እንደምንም ትንካው እንጂ ማቻካ ፕራቫኒያ ላልፈወስ እችላለሁ የሚል ጥርጣሬ በልቧ የለም። እምነቷ ሙሉ ነው። እንደምንም ልንካው እንጂ ከነችግሬ አልመለስም። አሜን። ስታምኑት እንደዛ መኑ። ላያደርግ ይችላል አይባልም። ላይሰጥ ይችላል፣ ላይሰራ ይችላል፣ ላይፈውስ ይችላል አይባልም። ኢየሱስ ጌታ ነው። ይፈውሳል፣ ያደርጋል፣ ያድናል ነው። አጠገባችሁ ያለው ሰው ጨርሰ እስከ መጨረሻ እመነው በለው። ያዘውና ምንም ሳታጎድል እመን በለው። ይችላል በለው። ያዘውና ታሪክን መቀየር ይችላል በለው። እንቆቅልሽን መፍታት ይችላል በለው። ቀንበርን መስመር ይችላል በለው። አሜን አሜን። ከቤታችሁ ተነስታችሁ ጌታን ፍለጋ ቸርች ስትመጡ በእግዚአብሔር ሰዎች ላይ ያለውን ግሬስ፣ በእግዚአብሔር ሰዎች ላይ ያለውን ቅባት፣ ጸጋ፣ አኖይንቲንግ ፈልጋችሁ ስትመጡ በልባችሁ ውስጥ አንድ ጥርጣሬ ሊኖር አይገባም። እግዚአብሔር ከፈለገ ጉዳዩን ለሚቀጥለው ሳምንት ያሻግረው እንጂ እናንተ ግን ዛሬ ብላችሁ ነው። አሜን አትሉኝም? ዛሬ ብላችሁ ነው። እምነታችሁ በምንም ተአምር
በጥርጣሬ የተነካካ እንዳይሆን። እቺ ሴት አምና ነው የመጣችው። ክብር ለኢየሱስ ይሁን። ልታጋፋ አይደለም፣ አይታ ልትመለስ አይደለም፣ ተፈውሳ ልትመለስ ልትገላገል ነው የመጣችው። እንደምንም ጥሳ ገባች። ታውቃላችሁ ኢየሱስ ክርስቶስ የአይሁድን አለባበስ ነው የሚለብሰው። አይሁዶች አለባበሳቸውን ታውቃላችሁ፣ አብዛኛው ተመሳሳይ ነው አይደለ? ልቅ ልብስ ቀሚስ ነው የሚለብሱት። እና ቀሚስ የለበሱ አሉ። ከነሱ መካከል በጣም ጴጥሮስ አለ፣ ዮሐንስ አለ፣ ያዕቆብ አለ፣ ሐዋርያቱ አሉ። ታውቃላችሁ አብረውት አሉ። ሁሉም አለባበሳቸው ተመሳሳይ ነው። የዚህ ሴት እምነቷ ብቻ ሳይሆን የሚገርመኝ እኔ ከቀሚሶች መካከል ለይታ ቀሚስ የሚፈውስ ቀሚስ መንካቷ። ማቻ ቶሮ ኮሾ ብራባ የሚፈውሰውን አግኘው እንጂ ዋናውን አግኘው እንጂ ያንተ ታሪክ ከዛሬ አድርም። አሜን። ቴሌቫኒያ ማሳ ሁል ጊዜ ኮኔክት ማድረግ ያለባችሁ ከዋናው ጋር። አሜን። እስኪ አሜን በሉ በደም። አሜን። ከዋናው ጋር ኮኔክት ካላረጋችሁ፣ በእምነት መንፈሳዊ ዓለም ላይ ኮኔክት ካላረጋችሁ፣ ማንም እጅ ቢጭንና ማንም ቢናገርባችሁ ህይወታችሁ ላይ የምትፈልጉት ለውጥ ሊመጣ አይችልም። ህይወታችሁ ላይ የምትፈልጉት ውጤት የሚመጣው ከዋናው ጋር ኮኔክት ስታረጉ ነው። ከሱ ጋር ኮኔክሽን ከሌላችሁ የትኛውም ነብይ ቢጭንባችሁ አይሰራም። ምክንያቱም ኃይሉ ከዛ ነው። እስኪ አሜን በሉ በደም። ሌፕራ ባካቲያና ማሳካ ሴትዮዋ የኢየሱስን ቀሚስ መንካን ለምን ፈለገች? ቀሚሱ ከኢየሱስ ጋር ተነካክቷል። ቀሚሱ ከኢየሱስ ጋር ተነካክቷል። ከኢየሱስ ጋር የተነካካ ሰው ይፈውሳል። አጠገባችሁ ያለው ሰው ያዙና ማጃጋ ብራቫ ዛሬ በሉ እስቲ ዋናውን ትነካለህ በለው። ከዋናው ኃይል ይወጣልሃል። መገላገል የሚፈልግ የለም። ፕራሶ ፕራቫ ዛሬ ጌታ ኢየሱስ ምስክሬ ነው። እግዚአብሔር የማይደበቅ ታምራት በቤታችሁ ይፈጥራል። ከዋናው ኃይል ይወጣላችኋል። ከዋናው ኃይል ይወጣላችኋል። የምትፈልጉት ውጤት አሁን መምጣት ይጀምራል። ሻላ ፓራካት ያማስ ኧረ ኢየሱስ ያድናል። ከዋናው ነው የፈለገችው። አሜን አሜን። ከዋናው ሼፕራ ባካት ያማሳ ከቀሚሶች መካከል ለይታ የኢየሱስን ቀሚስ ልብስ ጫፉን ነው ዳሰሰች ይላል መጽሐፍ። እንደዚህ ይላል በዚያኑ ሰዓት የደሟ ምንጭ ቆመ ይላል። የነካችሁ ምንድነው? የነካችሁ ምንድነው? የቆመው ምንዋ ነው? ጨርቅ ላይ ያለ ኃይል ለ12 ዓመት የተከተላትን ሲቃይ ያቆመ። አሜን። ሉፕራካቲያና ማሽ ጨርቁ ሳይሆን ከጨርቁ ጋር የተነካካው ፐርሰን። ጨርቅ ሁሉ አይፈውስም። ከኢየሱስ ጋር የተነካካ ጨርቅ ግን ይፈውሳል። አሜን። እደግመዋለሁ አሁንም ጨርቅ ሁሉ አይፈውስም። ከኢየሱስ ጋር ኮኔክሽን ያለው ጨርቅ፣ ከኢየሱስ ጋር ንክኪ ያለው ጨርቅ ህይወትህን ይቀይረዋል። አጠገባችሁ ያለው ሰው ያዙና ዛሬ በለው፣ ያዘው። ከዋናው ጋር በለው፣ ትነካካለህ በለው፣ ከዋናው ዘንድ በለው፣ ኃይል ያገኛሃል። አሜን አሜን አሜን። ልብስ ሁሉ አይፈውስም። ከኢየሱስ ጋር የተነካካ ልብስ ግን ይፈውሳል። አሜን አትሉኝም? ወዲያው የደሟ ምንጭ ምን አለ? ተፈወሰች። ባየሽ ጊዜ ወይም ባወቀች ጊዜ ተደበቀች ወይም ተሸሸገች። ለምን? የገባችው አገባብ ትክክል እንደ ሕጉ ስላልሆነ ስሜቷ በጣም ከባድ ሁኔታ ውስጥ ስለሆነ፣ ምክንያቱም መፈወሷን አወቀች፣ መዳኗን አወቀች፣ ደሟ ወዲያው ቆመ። ስለዚህ ወዲያውኑ ማልቀስ ጀመረች፣ ተንቀጠቀጠች። እለዋ ላይ የሚታይ ነገር ተፈጠረ። ምን ሆነች ነው እንዳትባል ራሷን ሸሸገች፣ ተደበቀች በሕዝብ መካከል። በጣም የሚገርማችሁ ነገር ልብሱን ነክታ ኃይል ወጥቶ ወዲያውኑ የደሟ ምንጭ ሲቆም ኢየሱስን ቆመ ይላል። ቻና ማርያም ደሟ ሲቆም ኢየሱስም ቆመ ይላል። ቆመ። ማነው የዳሰሰኝ? ማነው የነካኝ ብሏል። ጴጥሮስና ከእሱ ጋር የነበረው እንዴ መምህር ሆይ ይሄ ሁሉ ሕዝብ እያካፋ እንዴት ማነው የነካኝ ትላለህ?
ጌታ ኢየሱስ ክርስቶስ ያረጋግጥላቸው እንደዚህ ያለ ፒተር ልክ ነው። ሰው ሁሉ እያጋፋኝ ነው እንደምታዩት ተከበቤ ነው በዚህ ሄደው የሰው ሁሉ ሰውነት እኔን እየነካኝ ነው እያጋፋኝ። እኔ እያልኩ ያለሁት ግን እንደዚህ አይነት ንክኪ ያለ አንድ ሰው ዳሶኛል። ለዚህ ምልክት እንዲሆን ለአንድ ሰው የሚሆን ኃይል ከኔ ወጥቶ አሜን። አሁን ራሱ እያወራው ለሆነ ሰው ኃይል ወጣ። የሆነ ሰው ህንባ የሚያቆም ኃይል ወጣ። የሆነ ሰው ደዌ የሚያቆም ኃይል ወጣ። በኢየሱስ ስም ኃይል ወጥቷል። ኃይል ከኔ ምን ብሏል? ወጥቷል። ኃይል ወጥቶ እንደፈወሳት ሂል እንዳረጋት እንደፈወሳት ኢየሱስ እርግጠኛ አምጧል። ይሄን ሰው ካላመጣችሁ አልሄድም። ቆመ። አለሚን አልሄድም። ለምን? አንድ ሰው ልትሆን የኢየሱስ ክርስቶስ መቆምና ሴትዮዋን እንድትመጣ መፈለጉ ለምን ይመስላችሁ? ኢየሱስ ጭብጨባ ፈልጉ፣ አድናቆት ፈልጉ ምናምን መሰላችሁ? አይደለም። ያለ እምነት የሚያጋፋውን ሰው ለማስተማር ነው። አሜን አሜን። ያለ እምነት እጁን ይነካል፣ እግሩም ይነካል፣ ጫንብኝ ይላል፣ አረ ዳሴ ይላል፣ እባክህ ይላል፣ መጥቶ በፊቱ ይወድቃል። ይሄ ሁሉ ምንም ለውጥ ነው ያልመጣ ቾፕራባ ለጊዜው የእምነት ትምህርት ማስተማሪያ እቺ ሴት ናት። እቺ ሴት ትምጣ ለጌታ ኢየሱስ። እቺ ሴት ካልመጣች አልሄድም ማለት በጣም የሚገርመኝ ቃል ነው። ሁሌ የሚነግረኝ ቃል ሴትየዋ እንዳልተሰወረች ማርያም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መታ በኢየሱስ እግር ፊት ተደፋች። በምን ምክንያት እንደነካች እንዴት ፈጥና እንደተፈወሰች በሕዝቡ ሁሉ ፊት አወራች። ኢየሱስ ጌታ አሜን። ሴትዮዋ ተሳስታ ደበቀችው እንጂ ነገሩ የሚደበቅ አይደለም። የነካ ታምራት ያገኛል። የማይሰወር ኃይል ያገኛል። የማይሰወር ታምራት ያገኛል። እሸሽጓለሁ ብለህ ብትል እንኳን አይሸሸግም፣ አይደበቅም። እየነገርኳችሁ ያለሁት ነገር እናንተ ለመግለጥ ፈልጋችሁ በደንብ እናንተ ለማውጣት ፈልጋችሁ ሰው እንዲያየው ፈልጋችሁ ፖስት አድርጋችሁት ነገራችሁ ተነጋግራችሁ ተደዋውላችሁ አይደለም። ደብቃችሁት እንኳን ይፈነዳል። አሜን። ጃቱና ማራካታ የጌታ መንፈስ እንደዚህ ብሎኛል። ጌታ ምስክሬ ማሼፕራባ መንፈስ ዓለም ላይ መልእክት አስቀይሮኝ ነው። ሆሊ ስፒሪት ዛሬ ለሚመጣ ሰው ይሄን ተናገር ብሎኝ ነው። የማይሸሸግ ታምራት ህይወት ላይ ይመጣል። ድንጋይ ወርዋሪዎች ያያሉ። ተሳሹ ያከኛኛል። የሆነ ሰው ከዚህ ቤት ዛሬ ያገኘዋል። ቢዝነስን ያገኘዋል። አገልግሎትን ያገኘዋል። ቤተሰብን ያገኘዋል። ላይፋችሁ ላይ ልትደብቁት የማትችሉት ጉልበት እየመጣ ነው ያለ። ልትሰውሩት የማትችሉት ታምራት እየመጣ ነው ያለ። ኢየሱስ ክርስቶስ ጌታ ያካታና አይሸሸግም። መሸሸግ አልቻለችም። ስላልቻለች ወጣች። እየተንቀጠቀጠች መጣች። እያለቀሰች መጣች። እኔ ነኝ አለች። የተፈወስኩት እኔ፣ የዳንኩት እኔ። ሃሌሉያ። የልብስን ጫፍ ነክቻለሁ። የነካሁት ምክንያት ግን 12 ዓመት ሙሉ ደም ይፈሰኝ ነበር። አሜን አሜን። 12 ዓመት የሚፈሰው ደም እንዲቆም የነካሁት ሼፕራፋሊያ ነካው፣ ኃይል ወጣ። ልክ የሆነ ኃይል ሲያገኘኝ የሚፈሰው ደም ቆመ። አሜን። በሕዝቡ ሁሉ ፊት እኮ ነው የምታወራው ብሎ ከሳሽ ሁሉ አፍጥጦ ሲያያት ኢየሱስን ምን ሊላት ነው? ደም የሚፈሰው ሰው ከሰው ጋር አይቀላቀልም። አሁን ምን ሊላት ነው? እቺ ሴት ደም እየፈሰሰኝ ገብቼ ልብስህን ነክቼ ተፈወስኩ እያለሽ እንዴ? አላረከሰችውም? ምን ህጉ ሲፈቅዳልን? ምን ሊላት ነው እያሉ አይን አይኑ ሲያዩት ጌታ እንደዚህ ያለ፣ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ። ሁለት ነገር ነው በህይወቷ የሆነው። አሜን አሜን አሜን። እምነትሽ አድኖሻል፣ በሰላም ሂጂ ማለት አንዴን ያመነችው ስጋዋም ተፈወሰ፣ ነፍሷም ተፈወሰ። አሜን። ስጋዋም ተፈወሰ፣ ነፍሷም ታነ። አሜን። የነፍስም የስጋ ፈውስ ወዲያውኑ በህይወቷ ተከናወነ። አሜን። ኢየሱስ ይሄን ካደረገ በኋላ ከኢያኢሮስ ቤት ሰዎች መጡ። ብዙዎቻችሁ ታውቃላችሁ። ኢየሱስ ጌታ ነው። አሜን። እጃችሁን ከፍ አድርጉ። ሌካ ፓራፋ የማይሸሸግ ታምራት ነው በህይወቴ ላይ ዛሬ ይሆናል በሉ።
ዛሬ ይሆናል በሉ። አሜን 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 አሜን። የማይሸሸግ ታምራት ኢየሱስ ያደርጋል። ዛሬ በሕይወታችሁ ያደርጋል። ሐዋርያቱ ዘመን አንድ ታምራትና አንድ ድንቅ ነገር ሆኗል። ሐዋርያት ሥራ ምዕራፍ 4 ወደ ጸሎት ሲገቡ አዩት ይላል። ምጽዋት ለመናቸው። እነርሱም ጴጥሮስና ዮሐንስ ምጽዋት እንደለመናቸው ባዩ ጊዜ ወደኛ ትኩር ብለህ ተመልከት አሉት ይላል። ሰውየው ከነሱ አንዳች ነገር እንዲቀበል ሲጠብቅ ወደ እነሱ ተመለከተ ይላል። ጴጥሮስም ከዮሐንስ ጋር ብርና ወርቅ ያለኝን ምላል ሰጣል፣ በናዝሬቱ በኢየሱስ ክርስቶስ ተነሳና ተመላለስ አለ። ክብር ለእግዚአብሔር ይሁን። ወደ ላይም ዘልቆ ቀኝ እጁን ይዞ አስነሳው፣ ቁርጭምጭምቱም ጸና፣ እየዘለለ እያመሰገነ ከነሱ ጋር ወደ መቅደስ ገባ ይላል። ኢየሱስ ጌታ አሜን 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 አሜን። ወደ ካህናት ነገሩን ሲያዩ በኢየሱስ ስም የተፈወሰ ሰው መካከላቸው ቆመ። መነጋገሪያ ሰውየው የሆነበት ምክንያት በኢየሱስ ስም ተፈውሶ ነው። አሜን። ክብር ለኢየሱስ ይሁን። እነ ጴጥሮስን ያዟቸው፣ ወደ ወህኒ ያገቧቸውና ጉዳዩን ነገ እናየዋለን ብለው እስር ቤት አስገብቷቸው እነሱ ወደ ቤት ሄዱ። ምክንያቱም ጊዜው ምሽት ስለነበረ ከ12 ሰዓት በኋላ ጀንበር ከጠለቀ በኋላ በቤተ መቅደስ አካባቢ ሰዎች እንዲሰበሰቡ አይፈለግም፣ ሕጉ አይፈቅድም። ለዛ ጉዳዩን ለኔክስት ዴይ አሳደሩና እነ ጴጥሮስን እስር ቤት ከተዋቸው ሄዱ ይላል። በማግስቱ ከእስር ቤት አውጥቷቸው በሸንጎ ፊት አቆሟቸው ይላል። ታላላቅ የአይሁድ ካህናት ባሉበት፣ ሽማግሌዎች ባሉበት፣ ብዙ ሕዝብ ባለበት በፍርድ ቤት በሸንጎ ፊት አቆሟቸው ይላል። እና የተፈወሰው ሰው መካከላቸው ነበር። ቁጥር 11 ጀምሮ አንብቡልኝ። በዛ መሃል እነ ጴጥሮስ ያደረጉት ንግግር ነው ይሄ። እሺ ምዕራፍ 4 ቁጥር 11 እናንተ ግንበኞች የናቃችሁት የማዕዘን ራስ ይወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና፣ ሃሌሉያ። እንሸሽገው ዘንድ አንችልም። ሃሌሉያ። አጠገባችሁ ያለው ሰው ትሸሽገው ዘንድ በለው። የማትችለው ጉብኝት፣ የማትችለው ታምራት ያገኛል በለው። ያዘው። ሃሌሉያ። ጉዳዩ ክስ ነው። የቀረበባቸው እነ ጴጥሮስ ላይ ክስ ነው። ተከሷል። ክሱ ደግሞ በኢየሱስ ስም ለምን ፈወሳችሁ ነው። አላካቲያናባ በኢየሱስ ስም ለምን አገለገላችሁ? የኢየሱስን ስም ለምን ጠራችሁ ነው ክሱ። በኢየሱስ ስም የተፈወሰ ሰው አለ። በኢየሱስ ስም ነፃ ያወጣ ሰው አለ። በኢየሱስ ስም ከሽባነት የዘለለ ሰው አለ። በኢየሱስ ስም ታሪክ የተቀየረ ሰው አለ። ይሄ ሰው ደግሞ እዛው በመካከላቸው ቆሟል። እነ ጴጥሮስ ለተከሰቱት ክስ መልስ ከሰጡ በኋላ በደንብ ስሙኝ። መልስ ከሰጡ በኋላ መመለስ አቅቷቸው የአይሁድ መሪዎች፣ የአይሁድ ሸንጎች እነ ጴጥሮስን ወደ ውጭ አወጧቸው። ከዛ ወደ ውጭ አወጧቸውና በእነዚህ ሰዎች ላይ ምን እናድርግ? እነሆ በመካከላችን የታወቀ ምልክት፣ የታወቀ ታምራት፣ የታወቀ ጉብኝት፣ አሜን በርጉድ ይላችሁ። በመካከላችን የታወቀ ታምራት ተደርጓል አሉ። ይሄ ታምራት ደግሞ በኢየሩሳሌም በሚኖሩ በአሕዛብ ሁሉ በእስራኤል ሁሉ ዘንድ የታወቀ ነው። አሜን አሜን አሜን። ይህም ሰው ደግሞ ልንሸሽገው ማንችለው ሰው በመካከላችን አለ። እንዴት እንሸሽገው? ራካሲያና ባሪያ ማንሰ በጣም የሚገርማችሁ 40 ዓመት ተራምዶ ማቀሶ የቆመው አሜን አትሉኝ? ቀጥ ብሎ ቆሟል። ሊደብቁት ቢሉ አይደበቅም። ቾፕሮሲያካ የኢየሱስ ስም የሚታይ ታምራን ያደረገ ከዚህ በኋላ ስትመሰክሪ እንኳን ጌታን አልቀበልም እንዳይል ማስረጃ በቤትሽ ይፈጠራል። ጌታ ምስክሬ፣ ብዙዎቻችሁ በእናንተ ቤት ኢየሱስ ሲታይ እያየሁ ያንቺን ጌታማ እኔም አመልከዋለሁ ትላለች። ያንተ ጌታማ እኔም እከተላለሁ ይላል። ምክንያቱም በሕይወት የማይሸሸግ ታምራት ተደርጓል። የማይሸሸግ ታምራት ተፈጥሯል። ቀጥሎ እነ ጴጥሮስን አስተሯቸው አይደለም፣ ሁለተኛ እንዳይናገሩ ዛቱባቸውና ለቀቋቸው ይላል። ምክንያቱም እንዳያዝሯቸው ጉዳዩ ለእስር የሚያበቃ አይደለም።
እንዳያስሯቸው፣ ምንም አይነት ክስ እንዳይከሷቸው የማይሸሸግ ታምራት በመካከላቸው አለ። አሜን ሃሌሉያ አሜን። ኢየሱስ ያድናል ስትይ ምንድን ነው የሚያድነው? ከምንድን ነው የሚያድነው ለሚል ጥያቄ ማስረጃም ይሆን ታምራት፣ አሜን አሜን አሜን። ማስረጃም ይሆን ጉብኝት፣ አሜን። በቤታችሁ ላይ ይፈጠራል፣ አሜን። በኢየሱስ ስም የሚቀበል ይሁንለት፣ አሜን። እጆቻችሁ ከፍ አድርጉና አይሸሸግም በሉ፣ አይሸሸግም፣ አይደበቅም በሉ፣ አይደበቅም። በኔ ህይወት በሉ እስቲ የማይደበቅ የማይሸሸግ አስደናቂ ታምራት ይሆናል በሉ እስቲ ሃሌሉያ አሜን። የዚህ ሽባ መፈወስ በኢየሩሳሌም በይሁዳ ባሉ ህዝብ ሁሉ የታወቀ ሆነ ይላል፣ የማይሸሸግም ሆነ ይላል። መሪዎች እስኪቸገሩ ድረስ በምን እንፍረድ ብለው ግራ እስኪጋቡ ድረስ ጌታ ቀኝ እጃችሁ ከፍ አድርጉ። ካመናችሁ ዛሬ በዚህ ቃል ጸልያለሁ። አሜን። ትሸሽጉት ዘንድ የማትችሉት አሜን አስደናቂ ጉብኝት አሜን በላይፋችሁ ላይ ይሆናል። አሜን አጋዳባ ይሁን አይደል? አሜን። እግዚአብሔር በስራችሁ ላይ አሜን፣ በአገልግሎታችሁ ላይ አሜን፣ በቢዝነሳችሁ ላይ አሜን የማይሸሸግ ጉብኝት አሜን የማይሸሸግ ታምራት አሜን በኢየሱስ ስም ማድረግ ይጀምራል።